ሰላም እንዴት ናችሁ? ውድ የብራንድ አፕ ተከታታዮቻችን፣ እንደሚታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸው ምርትና አገልግሎቶች የምናስተዋውቅበት ቻናላችን ነው። ዛሬ ደግሞ የባህል አልባሳት ሱቅ ተገኝተን ስለ አይነታቸው፣ ስለ ዋጋቸው፣ ስለ ጥራታቸው የምናይ ይሆናል። አብራችሁን ቆዩ። እንዴት ነሽ? እግዚአብሔር ይመስገን። ቤተልሔም እባላለሁ። እስኪ አንቺም ለተመልካቾች ራስሽን አስተዋውቂልኝ። እኔም ቤተልሔም እባላለሁ። ሞክሼ ነን። በጣም አሪፍ። እሺ፣ ስለ ቤታችሁ አንዳንድ ነገሮች ንገሪኝ። ቤታችን የሀገር ባህል ልብስ መሸጫ ነው። በተለምዶ ቤሚ ሀበሻ የሚል የቲክቶክ አካውንትም የቴሌግራም ቻናልም አለን። የተለያዩ ሀገር ባህል ልብስ የሆኑ ጥበቦችን በተለያዩ ዲዛይኖች እንሰራለን። በጣም አሪፍ። እስኪ ለበዓልም ለአዘቦት ቀን የሚሆኑ ቀሚሶች እሺ፣ ለተለያዩ ፕሮግራሞች ይሰራሉ። ለሽምግልና፣ ለሰርግ፣ ለመልስ የተለያዩ ዲዛይኖችን እንሰራለን። ለምሳሌ እንደነዚህ አይነት ቀሚሶችን በሙሉ ጥልፍ የሚሰራ በፈርጥ የሚሰራ ጥበቦችን እንሰራለን። የተለያዩ ጥበቦች ደግሞ አሉ። በቀጭንም በሰፊም የተለያዩ አይነት አማራጮች አሉ። እንደ ከስተመሩ ፍላጎትና ዲዛይን ሀሳብ የተለያዩ ዲዛይኖችን እንሰራለን። እሺ፣ እስኪ ከሬዲሜዶቹን ጀነን የሌሎች ናቸው አይደል? የባህል ልብስ ናቸው። ተሰፍተው ተዘጋጅተው የተቀመጡ ናቸው። አዎ፣ ይሄ አሁን ለሽምግልና የተሰራ ቀሚስ ነው። በጣም እንጀራ ሙሉ ጥልፍ ነው። ከላይ ደግሞ እንደምታዩት ፈርጦች አሉ። እንደ ከስተመሩ ፍላጎት ዲዛይኑ ይህንን ይመስላል። ነጠላው ደግሞ ይሄንን ይመስላል። ነጠላው በጣም ትልቅ ነጠላ ነው። ለመልበስ በተለያየ አማራጭ ለማድረግ እንደ ስታይል አድርገው ለማድረግ የሚመች አይነት ነገር ነው። ሙሉ ጥልፍ ነው። ይሄንንም እንደምትመለከቱ ከጀርባውም አለ ሙሉ ጥልፍ ነው። ፈርጦች አሉት። በጣም አሪፍ። ዋጋው ምን ያለው? ይሄ አሁን ሲሰራ 50 ሺህ ብር ነው በትዕዛዝ ማለት ነው። ሙሉ ጥልፍ ነው በትዕዛዝ 50 ሺህ ብር። ግን የሚቀንሱም አሉ። እንደነዚህ አይነት እነዚህም ጥበብ ናቸው። እስከ 850 የሚሸጥ ነው። አልቆለት 8 ሺህ ይመስላል። ይሄ ደግሞ ፈትል ነው። ይሄኛው ፈትል ነው። ኖርማል እናቶች ፈትለው እንደሱ አይነት ነው። ከኋላ ጥበብ አለው። ቆንጆ ተደርጎ የተሰራ በወራሽ ጥልፍ። ይሄኛው ሲሸጥ እስከ 10 ሺህ ብር ይሸጣል። ከ10 እስከ 9 ሺህ ብር ይሸጣል። በቆንጆ ሁኔታ በትዕዛዝ ነው ማለት ነው። አዎ፣ በትዕዛዝ። እሺ፣ ወደ ጨርቆቹ እንሄዳለን። አሁን ላይ ተፈላጊነት አላቸው ወይም ፋሽን ናቸው የምትያቸው? አሁን ላይ ተፈላጊነት አብዛኛው ተፈላጊ ነው። አሁን የበዓል ወቅትም ነው፣ ሰርግም የተለያዩ ነገሮችም ስላሉ ያው ገናም እየደረሰ ነው። ጥምቀትም እየደረሰ ነው። ያምራል። ሰባ ያለ ስለሆነ ከገና ጋር ማች ሊያደርግ የሚችል ነገር ነው። ሌላ ደግሞ አሁን ላይ ብዙ ጊዜ ፋሽን እየተለበሰ ያለ ልብስ አለ። አሁን እዛ ጋር ያሉት ልብሶች እሱንም አውጥቼ ላሳይሽ። ስናየው ደስ ይለኛል እንዳዩት እነሱ። አሁን ገናን የሚገልጽ ነው። ያው ቀይ አይደል የሚለበሰው ብዙ ጊዜ። አንዳንድ ሰው ብዙ ሰፊ ልብስ አይፈልግም። ሰዎች ሲምፕል ናት ግን አሪፍ ሉክ የምትሰጥ ነው።
ቀጭን ናት። በተለያዩ ከለሮች አሉ። እዚህ ጋርም ያሉ አሉ ደግሞ ቀለል ያሉ ሲምፕል። ትልልቅ ልብሶችን ከፈለጉ በተለያየ ዲዛይን አለ፣ ትልልቅ ጥበቦች ማለት ነው። እነዚህ አሁን ሲምፕል ሉክ ያላቸው ምን ያህል ነው ዋጋቸው? በእነዚህ ሙሉ ያለቀለት በጥልፍ አሁን እዛ ጋር ባለው ሉክ በጥልፍ አልቆለት እስከ 9000 ብር። ለዚህ ለጥምቀት አሁን ለገና ይሆናል። ለገና ከለርም አለው፣ ያው ለጥምቀትም እየተሰራ ነው ያለው። ስለዚህ የከለር አማራጭ አለው። የከለር አማራጭ ብዙ አይነት አለው። ሌሎችንም አሳየን አማራጭ እንድጠሽ ያገኙ የተዘጋጀ ያው ገና ስለሆነ አሁን ብዙ ጊዜ ቀይ ነው እያሰራን ያለ ነው። ከገና ጋር የሚሄድ ነገር ማለት ነው። ይሄም ማለት ይሄም አሁን እንደነገርኩሽ እዛ ጋር እንዳለው አይነት በፈትል የተሰራው በጣም ነው የሚያምረው። ሲምፕል ነው። ይሄ በጣም ያልተጋነነ ቀለል ያለ ለወጣቶችም የሚሆን ሰው ምን ነው። ምን ያህል ነው ዋጋው? ይሄኛው 8500 በጣም ሌሎችም ለጥምቀት የሚሆን ባዘቦት ቀንም ደግሞ ሊለብሱ የሚችሉት ልብስ ካለ ከብትኑ ላሳየሽ። ስለሆነ የሚሰራው አሁን ቅላቱ ሰፊ ነው፣ ያምራል። ያው መካከለኛ ነገር ነው። በጣምም ትልቅ አይደለም፣ ጠባብም አይደለም፣ መካከለኛ ነገር ነው። ይሄንን ከፈለጉ በተለያየ ዲዛይን በተለያየ አማራጭ አለው። ስለዚህ ዋጋው ምን ያህል ነው? በዚህ ሰርቶ አልቆለት ነው ነበር አይደል? አልቆለት ይሄኛው እስከ 15 እስከ 20 በጥልፍ ሲሆንና ሙሉ ጥልፍ ሲሆን፣ ወራጅ ጥልፍ ሲሆን ዋጋው ይለያያል። እንደ ከስተመሩ ፍላጎት ነው የሚሆነው። ስለዚህ ዋጋቸው በጥልፎቹ በምንድን ነው ዋጋቸው? አሁን አንቺ እንደለበሽው አብዛኛው ሰው የሚፈልገው አንገትና እጅ፣ እዛ ጋር ያለው ደግሞ አይሹ ወራጅ ይባላል። እንደ ፍላጎታቸው ነው። በወራጅ ሲሆንና አንገትና እጅ ሲሆን ይለያያል። እንደዛ ነው ዋጋው የሚያወጣው። ምን ያህል ነው ዋጋው? ቆንጆ ነው። ሲምፕል ሉክ ነው። አንቺ የለበሻት እስከ 15 በጣም አይ እሺ። ሌሎችንም ዋጋው አልቆለት ነው አይደል? አልቆለት ሰፍቶ አልቆለት እስከ 18 እሺ። በጣም ያምራል። ቆንጆ ነው። ተሰርቶ ሲያልቅ ደግሞ በጣም ድምቅ ያለ ነው። ፍክት የሚያደርግ ከለሩ ራሱ ላይት ብሎ ነገር ስለሆነ ያምራል በጣም። ስለዚህ አሁን ላይ የሚወሰዱ እነዚህ ናቸው፣ ፋሽን ናቸው። እሺ። ሌላም ደግሞ አሁን ላይ ተፈላጊ ናቸው ይሆናሉ ብለሽ የምታስቢያቸው የቀረ ነገር ካለ እንዴ? እሺ። ቆንጆ ነው ይሄ ራሱ ከሁሉም። አብዛኛው አሁን ሲያሰሩ በፋሚሊ ሲሆን ወንዶች አሉ። አሁን ወንድ ልጅም ይሄንን ቢያደርግ በማች በፋሚሊ በጓዳው ፍሬንድሺፕ ሆነው መተው የሚያሰሩ አሉ። ከሁሉም ጋር ከለር ፊት የሚያደርግ ነገር ነው። ሁሉም ሰው ያምራል በጣም። ይስ ሙሉ አልቆለት ምን ያህል ነው ዋጋው? ይሄኛው 20 ሺህ ብር። በጣም አሪፍ። እሺ። የዚህ ቤት ውዱ የትኛው ነው? መጀመሪያ ውዱ ያው እንደ ነገርኩሽ ዋጋ የሚሰምነው እንደ እንትንሽ ነው፣ እንደ ዲዛይንሽ ሰው እንደመረጠ ነው። አሁን ይሄ ነው ምናምን ብዬ ልልሽ አልችልም። ሁሉም የራሳቸው ዋጋ አላቸው። አንቺ በእንደዚህ ፈለገሽ እኔ በወራሽ ከፈለኩኝ ዋጋ ዲፍረንስ ነው።
እንጂ ጥራታቸው ተመሳሳይ በቆንጆ ጨርቅ የሚሰራ ነው። በደብል የሚሰራ ነው። ቶሎ ብጭቅ ማለት አሪፍ በሆነ ማቴሪያል የሚሰራ ነው። ስለዚህ ለአሁን ከፊታችን ገና አለ፣ ጥምቀት አለ፣ እንዲሁም የተለያዩ ሰርጎች ይኖራሉ። ስለዚህ ሁሉም አለ ማለት ነው። እነሱም የራሳቸውን ይዘው ቢመጡ ምን እንደነገርኩሽ ነው። እናንተ በምታሳዩንም አይነት ዲዛይን ማሰራት ይቻላል። እዚህ ባለው ብቻ ሳይሆን አንቺ በፈለግሽው አይነት አማራጭ ማሰራት እንችላለን። በጣም አሪፍ። እሺ ሌሎችም ካሉ ማየት እንችላለን። ሌላም ቀለል ያለ ሁሉንም ያማከለ እንዲሁም ከገና ጋር የተገናኙ ይህም ያምራል በጣም ከተላው ከፊት ያለው በዓል ነው። ለገናው ለጥምቀትም ያምራል በጣም። ምን ያህል ነው ዋጋ ሙሉ አልቆለት? ይሄ ሙሉ አልቆለት 15,000 ብር። በጣም አሪፍ። እሺ ሌላ ማለት ላሳይ? ብዙ አይነት ሙሉ ላሳይ ይችላል። አማራጭ ያምራል በጣም። ይህም ለሁሉም የሆነ 25,000 ብር። ብዙ ጊዜ መስቀል ያለው ምናምን ነው የሚሰራው እና ለሙስሊሞች ለሌሎች እምነት ተከታዮች ይዘጋጃል። ሙስሊምም ክርስቲያንም የሚያደርገው አንድን እምነት የሚያጎላ አይደለም። ብዙ ጊዜ መስቀል ያለው ምናምን ስለሚሆን እኔ ለሁሉም ይሆናል። አበባ ነገር ናት። ዲዛይኗን ካየሻት ታምራለች። ዋጋ ምን ያለው ይበልጥላ? እቺም ተመሳሳይ ነች ከዚህ ጋር በጣም አሪፍ ያምራሉ። በጣም ቆንጆ ነች። ሌሎችም አሉ ነው ሙስሊም እምነት ተከታዮች ነው መስቀል የሌለው እንደነዚህ አበባ የሆነ ነገር አለ። ልሙጥ ልብሶች አሉ። በጣም አሪፍ። ያው በጣም ብዙ ነው ያለው። ቀረ ምትዩ ካለ ይሄ አይቀርም ምትዩ ካለ ሁሉንም ማዳረስ ስለማንችል ቀረ ምትዩ ካለ እየተደረገች ያለች ናት። ቆንጆ ልብስ ነው። ዋጋ እቺ ያልቆላት 22 ልብስ ነው። እንዲህ ምን ማሳየት ትችላለች? እነዚህንም ማየት ይችላሉ። ለመጡ ብዙ አይነት አማራጭ ስላሉ። እሺ በምን ያህል ጊዜ ታደርሳለህ? እስከ 10 ቀን። ማለት በጣም አስቸኳይ ከሆነ በአስቸኳይ የሚሰራ አለ። ግን ያው በጥራት እንዲሰራ ከአንድ ሳምንት ከ7 ቀን እስከ 10 ቀን ባለው ጊዜ ውስጥ ቆንጆ አድርጎ ሰርቶ ያልቃል። በብዛት ሲመጡስ ዲስካውንት ይኖረዋል ወይ? አዎ በብዛት ሲመጡ ዲስካውንት ይኖራል። በዓልን በማስመልከት ዲስካውንት አቅርበናል። እንዳያመልጣቸው አቅርበናል አሁን። እሺ አሁን በዓል ወቅት ነው፣ ብዙ ሰው ይፈልጋል እና የት ያገኟችኋል? ሽሮ ሜዳ ጉንድሽ ሜዳ ብሎክ 4 20 ቁጥር እንገኛለን። ከአሜሪካን ኤምባሲ ትንሽ ከፍ እንዳሉ የመጀመሪያው ብሎክ ማለት ነው። በጣም አሪፍ። ስልክም ካላችሁ እሺ 0913 58 55 53። በጣም አሪፍ። አመሰግናለሁ ጊዜ ስለሰጠሽ። አመሰግናለሁ እኔ
እሺ ተመልካቾቼ በባህል አልባሳት የነበረ ምልከታ ይህን ይመስል ነበር። ጥሩ ነገሮችን እንዳገኛችሁ አምናለሁ። እዚህ አይነት ነገሮች ደግሞ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።